ሱሪ እስካሁን የተለየ አላየሁም። አብዛኛው ጥቁር ነው ያለው። እሺ ከላይ የለበሰውስ ወይ ጥቁር ወይ ብሉ ብላክ። እሺ ለማንኛውም ይበቃታል። ሳሮን ይፈታላት አይደል? ወለቅ ማረክ ትችላለሽ ራስሽ። አዎ ከዛ እስቲ ወደ ግራ ዙሪ። ትተዋወቃላችሁ እንዴ? ስለዚህ ሁለቱንም በጭብጨባ ወደ መጡበት የብረት ፋብሪካ ጥንካሬ አስተማማኝ በጥራቱ ሀገር የሚያስመካ እንኳን ለብርሃነ ልደቱ አደረሳችሁ። አሲና ገናዬ ከ8 እስከ 32 ሚሊ ሜትር የአርማታ ብረቶችን ከ5.5 እስከ 14 ሚሊ ሜትር ጥቅል የአርማታ ብረቶችን እናመርታለን። ተመጣጣኝ ዋጋ፣ በቂ አቅርቦት አለን። አድራሻ ቸርችል ጎዳና ትራኮን ህንፃ 7ኛ ፎቅ። ለሀገር እድገት የቆምን ለወገን የሥራ ዕድል የፈጠርን ሲኤንዲ ብረት ፋብሪካ። በፍጥነት አብረን እንደግ። ሲኤንዲ ወንድማማቾች የብረት ፋብሪካ። አሁን እየቀረበላችሁ ያለውን መክሰስ አጋራችን ሆኖ ያቀረበላችሁ ላዶልቼ ቪታ የተባለ ካፌና ሬስቶራንት ነው። ላዶልቼ ቪታ ካፌና ሬስቶራንት የሚገኘው ረቲና ህንፃ ላይ ነው። ኦሎምፒያ ቦሌ ረቲና ህንፃ። ለላዶልቼ ቪታ ካፌና ሬስቶራንት ሞቅ ያለ ጌትፋም ሆቴል ባለ 4 ኮከብ ሆቴል ሲሆን ይህንን አዳራሽ የኛ አጋር ሆኖ እንድንዝናናበት ስለፈቀደልን ከልብ እናመሰግናለን። አብረን እንቆይና በደሌ ስፔሻል ፕሪሚየም ቢራ ጌትፋም ሆቴል ያዘጋጁልን የሰርፕራይዝ ስጦታዎች አሉ፣ የገና ስጦታዎች። እነዚህን የገና ስጦታዎች እጃችሁ ላይ በያዛችኋቸው ቁጥሮች አማካኝነት ድንገት ሰርፕራይዝ ያረግን እንሰጣችኋለን። በትዕግስት ጠብቁን ማለት ነው። አሁን የአዝማሪ ጨዋታ ይቀጥላል። አዝማሪ ያለለት ወደ መድረክ ይመጣል። ግጥም ከናንተ ነው። ጎበዞች የበዓልን ትርጉም ያውቃሉ። ከህይወት ጉዟቸው አረፍ ብለው ከወዳጅ ዘመድ ጋር የበዓልን ደስታ በስኬት ያከብራሉ። ጎበዝ ከጎበዙ ይገባበዛል። በደሌ ስፔሻል መልካም በዓል። ምድራችን ለምላማ ሰውን ሰው አክባሪ ምድራችን ለምላማ ሰውን ሰው አክባሪ ሱሪ ባይታጠቅ አገሬ ኢትዮጵያ ለዘላለም ኑሬ ተቀበል። ሱሪ ባይታጠቅ ሱሪ ባትታጠቅ ዝናር ባይኖረው ሱሪ ባይታጠቅ ዝናር ባይኖረው የሥራ ፈጣሪ የወንድ ወንድ ነው። በል እባክህ የሥራ ፈጣሪ የወንድ ወንድ ነው። ሱሪ ባትታጠቅ ዝናር ባይኖራት የሥራ ፈጣሪ የሴት ወንድ ናት። በል የሥራ ፈጣሪ የሴት ወንድ ናት። ከሰኞ ማክሰኞ ከሮብ ከሐሙስ በልልኝ። ከሰኞ ማክሰኞ ከሮብ ከሐሙስ እንዴት ይጣፍጣል የገና ቁርስ፣ እንዴት ይጣፍጣል ገና ቡና ቁርስ። ተይማነሽ
ለምላማው ቦታ ፍሬዋ ተዘርታ ፍሬዋን ለመብላት ነጮች ይመኛሉ አጥሯ ፈጣሪ ነው ቤት ይገባሉ ተቀበል አንቺም አባወራ አንቺ ምን አባወራ እኔም አባወራ እኔም አባወራ ግራ ገባው ቤቱ በማን እንደሚመራ ግራ ገባው ቤቱ በማን እንደሚወራ እየየው ድራሜ አለሽ ውስኪ ለዝና ነው ደም ያጠራል ቢራ ኧረ የትኛው ነው ሁለቱ አባወራ አይ ጉድ ወንድማችን ታው ደማም ታይደማም እየየው ድማሜ እግዚአብሔር ተሰራው ተፈጠረ ዓለም ካለ ስምምነት ካለ ሳቅ ጨዋታ ደስ የሚለኝ የለም ለማነቋቁር የሚያስጠላኝ የለም አያበሉ በለው አያበለው ተቀበል አሻግሬ ሳያት አሻግራት ያለች ስፍራ ባይመቻት ምን አርግ ትላለች አሻግሬ ሳያት አሻግራት ያለች ስፍራው ባል ካልተመቻት ምን አርገኝ ትላለች እዚያ አካባቢ ይሸጣል ብልኮ አሁን የገጠምከው ሁለት ነው እዚህም ተራራ እናመሰግናለን በደሌ ቢራ አይ በደሌ ቢራ እንኳን ለኢትዮጵያ አፍሪካን ያኮራ በዚሁ ይቀጥል ወይ በደሌ ቢራ አገራችን ኢትዮጵያ አገሬ ኢትዮጵያ አባይ ነው ወንዛችን ሀገሬ ኢትዮጵያ አባይ ነው ወንዛችን አገሬ ኢትዮጵያ አባይ ነው ወንዛችን ጓያችን ይሰብራል እንኳን ጥይታችን ተይማነሽ ተቀበል እንዳብሮ መብላቱ አብሮ መጫወቱ አንድ ላይ ከሰራን ትልቅ ነበርንና ትልቅ እንሆናለን በምኝታ በኩል ታፈሰሰ ቤት ቁርስ ምሳ ሰርታ ካላበላሽ ሚስት ወሬው ሳይሰማ ንፋሱ ሳይነፍስ እሷንም መፍታት ነው ቤቱንም ማፍረስ እንበላለን ጮማን እንጠጣለን ቢራ እንጠጣለን ውስኪ እንጠጣለን ጠጅ ኢትዮጵያ ሀገራችን ደህና ትሁን እንጂ ምድራችን ለምላማ ሰውን ሰው አክባሪ ሀገሬ ኢትዮጵያ ለዘላለም ኑሪ በመስቀል ፋሲካው በገና ጥምቀቱ እኛ ኢትዮጵያውያን መንፈስ የሚሞላ እንዲህ ተሰባስበን ባናብረን ስንበላ
ኢሰው ወሮሞ ማለቱ ምንድነው? ኢሰው ትግሬ ነኝ ማለቱ ምንድነው? ኢሰው አማራ ወላይታ አፋር ነኝ ሲዳማ ቢሻንጉል አገው ማለቱ ምንድነው? ለኛ የሚበጀን አንድነት ብቻ ነው። አንድነት ብቻ ነው። አንድነት ብቻ ነው። እስከዛሬ ድረስ ነበርነ በወሬ ከሰሌ እንግዶች ጋር ተገናኘን ዛሬ ሴትዮዋ እድሜያቸው ከ70 ዓመት አለፈና በቃ ይቆጫቸው ጀመር። የሚፈልጉትን ሳያረጉ እድሜ ያመለጣ አስቸገራቸው። እባክህ እንደው ምን አለ ጌታዬ እድሜ ብትጨምርልኝ እያሉ ይለምናሉ። እድሜ ስጠኝ ነው በቃ። መንገድም ሲሄዱ ቤተክርስቲያንም ሄደው በደረሱበት ሁሉ እድሜ ስጠኝ እያሉ ፈጣሪን በጣም በቃ ረፍት ነሱት። ከዛ አንድ ቀን መንገድ ላይ ይሄዱ ምን አለ እንደው አሁን 50 ዓመት እንኳን ብትጨምርልኝ እያሉ በቃ ይለምኑታል። ከዛ ፈጣሪ ድምጹን አሰማቸው። አቤት ጌታዬ ሰማኸኝ ማለት ነው። ደስ አላቸውና መሬት ድፍት አሉ። ከዛ ለመሆኑ ምን ያህል እድሜ ልጨምርልሽ ተባሉ። ኧረ እኔ እንደው አንድ 50 ዓመት ከሰጠኸኝ ይበቃኛል። በዛ 50 ዓመት እስካሁን ያመለጠኝን ሁሉ አደርጋለሁ። በእንግዲያው ፈቅደናል አላቸው። በቃ አሉና መሬት ላይ ድፍት አሉ። ከዛ 50 ዓመት እንዴት ነው ማሳለፈው ደግሞ ማሰብ ጀመሩ። ከዛ ይሄን 50 ዓመት በደንብ በጥሩ ሁኔታ ማሳለፍ ስለፈለጉ ሀብት በጣም ነው ያላቸው። እድሜ የሚለምኑበት ምክንያት ሀብታቸውን በደንብ ሳይጠቀሙ ላልፍ ነው ብለው ነው። ከዛ እስቲ መጀመሪያ መስታወት ያዙና ሲያዩ ፊታቸው ሸብሸብ ብለዋል። ጥርሳቸው እንደ ወልገድገድ ብሎባቸዋል። ብዙ የተጎዳ ነገር አላቸው። ስለዚህ ወደ ፕላስቲክ ሰርጀሪ ሄዱ ማለት ነው። ፕላስቲክ ሰርጀሪ ጋር ሄዱና በል እንግዲህ አይኔን እንደዚህ አድርገህ አፍንጫዬን እንደዚህ ሰልከክ አድርገህ ሁሉ ነገራቸውን በቃ እንደገና እንዲሰሩ አደረጉ ማለት ነው። ሲሰሩ አንድ 3 ወር ያክል በቃ ሲያስተካክላቸው ወጣቱ የ24 ዓመት አይነት ወጣት። ከዛ በቃ መኪናም አላቸው። በፊት አቅማቸው ስለደከመ ነበር የማይነዱት። መኪናቸውን ይዘው ልክ ገና ከፕላስቲክ ሰርጀሪ ጨርሰው እየወጡ ማለት ነው። የመጨረሻ ወጣት ከሆኑ በኋላ ከመሰሉ በኋላ ወጣት ሆነው አይደለም። ከዛ እያሽከረከሩ በኋላ መመልከቻ መስታወት መልካቸውን ያያሉ። አሁን ስሜን መቀየር አለበት፣ ለምን ሉሲ ኬኬ ምናምን ለምን አልለው እያሉ የትኛውን ስም እየመረጡ እያሰላሰሉ ሲሄዱ ተጋጩ። አደጋ ደረሰባቸውና ሞቱ። ከፕላስቲክ ሰርጀሪ ቤት ገና እንደወጡ ከዛ ሰማይ ቤት ነፍሳቸው ሄደች። እንደገና ጌታ ጋር ደረሱ። ከዛ ምን ነው ፈጣሪ እድሜ ለምኜህ ሰተኛል ነበር 50 ዓመት ጨምረህልኝ 50 ዓመት ሳልኖር ምን ነው ወደዚህ አመጣኸኝ ብለው ምርር ብለው ሲጠይቁት አሃ አንቺ ማን ነሽ? አንድ ቀን መንገድ ላይ 50 ዓመት የጨመርክልኝ። አሃ ታዲያ ረሳሁሻ፣ ሌላ ሰው ነው የምትመስዩ። የገና አባታችን ወይም የመጀመሪያው ኢትዮጵያዊ አባባ ገና በአዲስ አበባ የተለያዩ ቦታዎች እየዞረ ድንገተኛ ስጦታውን መስጠት እንደቀጠለ ነው። እንዴት አድርጎ እንደሚሰጥ ነው። አስራት ደመቅሳን ሲመፈልግ ነው። ማነች?
አስራት አንቺ ነሽ? እስቲ እናቴ እንዴት ነሽ? ገና እንዴት ነው የምታሳልፊው? እንዴት ነው የምታሳልፊው? አይዞሽ ምን ባህላችን ነው አይደል? እኔ ደግሞ እንግዲህ አንድ ስፔሻል በደሌ ቢራ ሳጥን ሸልሜሻለሁ። በጣም ደስ ብሎኛል። ሰርፕራይዝ ነው የሆንኩት። ደነገጥኩ ማለት አላሰብኩበትም ነበር እንደዚህ ይሆናል ብዬ። በጣም ደስ ብሎኛል ከምችለው በላይ ደስ አላውቅም። በደሌ ቢራ ከዚህ በኋላ አብረን ወደፊት ጎበዞች የበዓልን ትርጉም ያውቃሉ። ከህይወት ጉዟቸው አረፍ ብለው ከወዳጅ ዘመድ ጋር የበዓልን ደስታ በስኬት ያከብራሉ። ጎበዝ ከጎበዙ ይገባበዛል። በደሌ ስፔሻል። መልካም በዓል። እስካሁን የጋበዝናቸው እንግዶቻችን የህይወት ታሪካቸውን ሳይሆን አንዳንድ ስኬታማነታቸውን እየገለጽን ስናነጋግራቸው ስለ ስኬት ሲያወሩ የነሱ ዘመን ጥሩ ነበረኮ በ50 ሳንቲም 1 ኪሎ ስጋ እየበሉ እያልን ራሳችንን ለምናሳንፍ ኧረ አይደለም የሚያስብል እንግዳ ነው የምጋብዘው። ኢሳያስ ጋሻው የኢሳያስ አድቨርታይዚንግ ባለቤትና ዋና ስራ አስኪያጅ ወደ መድረክ በጭብጨባ ተቀበሉልኝ። ኢሳያስ አድቨርታይዚንግ እንደምታዩት የሚያምር ጨበሬ ያለው ነው። ልዩ ምልክቱ የምታዩት ጨበሬ ነው። ጨበሬውን ስታዩት የገለጽኩትን ቁም ነገር የሰራ አይመስልም። ኢሳያስ የአድቨርታይዚንግ ብቻ ሳይሆን በማዕድን ፍለጋ ስራ ላይም ከውጪ ባለሀብቶች ጋር ሆኖ የተሰማራ በጣም ጎበዝ ወጣት አንትረፕረነር ነው። ኢሳያስ እስቲ መጀመሪያ ስለ ጨበሬው ንገረን። ያው ጸጉሬ እንደምታዩት ነው። በጸጉሬ ያው ብዙ ነገሮች ደርሶብኛል። እዚህ ሀገር ላይ ያው እንደምታውቁት ወላጆቻችን ሲያሳድጉን ጸጉራችን አጠር ብሎ ያው በስርዓት ካደጉት ቤተሰቦች ውስጥ ነው በጨዋነት ቤተሰቦች ያሳደጉኝና ያው እናትና አባቴ የሚሉኝ ነገር ከ6 ልጅ እኔ ነኝ ጸጉሬን አሳድጌ ወይም አንጨባርሬ ከቤት ውስጥ ተበላሸ። ከ6 ልጅ 1 ልጅ ቢበላሽብኝ ምንም ችግር የለውም፣ ሞጫ መግቢያ ታሳጣው፣ አትምታው እያለች አባቴን እናቴ ትገስጸው ነበር እና ይህም ጸጉሬ ደግሞ በህይወቴ ላይ በስራዬ ላይ እስካሁን ባለሁበት ብዙ ተጽዕኖ አሳድሮብኛል። ያ ማለት ምንድነው? ለምሳሌ ኤርፖርት እገባለሁ፣ ብዙ ሰዎች ከአጠገቤ ሳይፈተሹ እያለፉ እኔ በጣም ውልቅልቅ አድርገው ይፈትሹኛል። ከእንደገና ደግሞ ቢሮዬን ታውቁታላችሁ፣ በአምቢሳ አካባቢ ነው። ትልቅ ሰው ናቸው፣ መኪና ዴክስ የያዙ ናቸው። መብራት ሊገዙ ገብተዋል። 1 አመት ቢሆነው ወይም 8 ወር ቢሆነው ነው። ገመድ ያለው ጫማ ነበር ያደረኩት። ጫማዬን አነሳሁኝና ጎማቸው ላይ ስለቀረረኝ ጫማ ገመዴን ሳጠብቅ እዛው ከቢሮዬ ጎን ያለ ኤሌክትሪክ ቤት ነውና አጅሬው ደግሞ ምን ልታረገው ነው አሉኝ። ማለት ሌባ መስያቸው ማለት ነው። ያው በጸጉሬ የደረሰብኝ ነገር ስነግራችሁ ነው። እና ከኋላቸውም ሰው ሲሄድ ኪሳቸውን የሚይዙ ሰዎችም ገጥመውኛል። ደንገጥ ደንበር ምናምን እያሉ ፕላስ ደግሞ ብዙ ጊዜ ያው የቀጠነ ሰው እዚህ ሀገር አይከበርም። ያጠረ ትንሽ ሞላ ማለት አለብን እና እኔም ደግሞ ዛሬ ፕሮግራሙን አክብሬ ነው እንደዚህ የለበስኩት እንጂ ብዙ ጊዜ ራሴን ጣል አድርጌው ነው የስራዬን ባህሪ
የሚያውለኝና ብዙ ጊዜ ይለዋለሁ የኔ ማንነት የሚለካው በፀጉሬ አይደለም ከፀጉሬ ስር ባለው ጭንቅላቴ ነው ብዬ በተለያዩ ሚዲያዎችም ሬዲዮችም ቴሌቪዥኖችም ማህበረሰቡን እነግራለሁ አስተምራለሁ እና ዋናው ነገር ምንድነው ሰርቶ ራስን ለውጦ አሁን ህብረተሰቡ ፀጉሬን ተቀብሎታል በስራዬ ምክንያት ማለት ነው ቆንጆ አድርጌ ስራዬን ስለምሰራ ፀጉሬ ያን ያክል ማስታወቂያ ላይ ወይም ቢልቦርዱ ላይ ወይ ላይት ቦክሱ ላይ ምንም አይነት ኢፌክት አላመጣም አንድ ጊዜ እንደ ባለሀብት አንድ ፈረንጅ ቀጥረህ መንገድ እየሄዳችሁ ሆቴል ውስጥ ያጋጠመ ነገር አለና እስቲ ስለሱ ነገራቸው ለተመልካቾቻችን እሺ ምንድነው ወደ ደቡብ አካባቢ ነው እና ታንታለ ማዕድን ቁፋሮ ላይ ተሰማርቼ ይሰራለውና እዛ ሲሄድ ነጩ በኔ ስር ነው የሚሰራው እና ትንሽ ነጩ አንድ ሰም ነው ደልደል ያለ ነው ግርማ ሞገስ አለው እና በኔ ስር እንደሚሰራ የከተማው ሰው ኢሳያስ ኢንጂነሪንግ የተባለው ያው ይሄ ነገር ስላለ ነው ይሄ ስራ ስላለ ነውና ከተማ ውስጥ ቢራም ልንጠጣ ከስራ በኋላ ወደ አንትቻ የሚባል ሀገር አለ ከሜድሮክ ለገደምቢ አልፎ ማለት ነው ሁሌ ወደ ማታ ስንመጣ ቢራም ሻይ ቡናም ከስታፎቹ ጋር ነጩንም ይዤ ስበላ እንጠጣለንና ስንወጣ ስንሄድ የነጭ አቃጣሪ እሺ እና እስከ ቅርብ ጊዜ አመት 2 አመት ድረስ አያምኑም ነበር የራሴ ሰራተኞች እኔ አለቃ መሆኔ ባለቤት መሆኔ አይታወቅም ነበር ሳባረረው ስብሰባ ጠርቼ ነው 10 ሰዎች ከዚህ በኋላ የኛ ሰራተኛ አይደለም ሸኝቼዋለሁ ስል ደነገጡ እየከፈልኳቸው በኔ ስርም ሆኖ ያን ያክል እማልታመንበት ሁኔታ ነው ያለው የመጨረሻዋ ጥያቄ የስኬትህ ሚስጥር በአንድ አረፍተ ነገር ምንድነው ጽናት ነው ሌላ ምንም ነገር የለውም ያ ቢተነተን ያው ግልጽ ነው ስለዚህ በደንብ ሞቅ ባለ ጭብጨባ ኢሳያስን ወደ መጣበት ተቀበሉልኝ አምስቱ ገጾች የ25 ስኬታማ አንትረፕረነሮችና የሥራ መሪዎች አጫጭር አነቃቂ ታሪኮች። አምስቱ ገጾች ሻይ ጠጥተው እስኪነሱ አንድ ታሪክ አንብበው ይጨርሳሉ። አምስቱ ገጾች አርአያዎቻችንን የምናደንቅበት ከሕይወታቸው የምንማርበት። አምስቱ ገጾች የስኬትን ሚስጥር ገልጠው ያንብቡ። ለየት ባለ አጻጻፍ ሰለሞን ሹምያ አዘጋጅቶታል። አምስቱ ገጾች በቅርብ ቀን ገበያ ላይ ይውላል። እስቲ የምትዋደዱ ባልና ሚስት የመጣችሁ ባልና ሚስት ዝም ካላችሁ አትዋደዱም ማለት ነው። እስቲ ባልና ሚስት የለም እንዴ? እዛ አንድ ይታየኛል። ተወዳዳሪ መሆን የሚችል ሌላ አንድ ካለ በቃ ጨዋታው ይጀመራል። እዛ ጋም አሉ እነቴነሽ ወደዚህ ቀላል ጨዋታ ነው በነገራችን ላይ ነው። እስቲ ገምቱ ምንድነው ጨዋታው? ቆርኪ ማደራረ ዲሞ ሌላ መሳሪያ ላሳይና እንገመት። ጨዋታው በዚህ ነው። የሚጫወቱት ባልና ሚስት ናቸው። መጨረሻ ላይ እነሱ ይቀጣጣሉ። በጣም የተጫወተው ባልና ሚስት ደግሞ እኛ ሽልማት እንሸልማለን። ከዚህ ጋር ሆኖ በግራ በኩል ያለችውን የመታ ወይም ደግሞ ሶስቱን ብቻ ከመታህም ብዙ የመታ ማለት ነው ዞሮ ዞሮ የሚያሸንፈው። ቀስቱ በግራ በኩል ነው።
ከግራ ወደ ቀኝ ነው ምን ቆጥረው የተበተነው። ስለዚህ ብዙ የበተነ ወይም አንዷን በግራ በኩል ያለችውን የመታ ሁሉንም ያፍሳል። እሺ አሁን እነ ጽዮንና እነ ቴነሽ ይጀምሩታል። እሺ ጋሻው እስቲ ቴነሽ ዋው ቴነሽ አሸንፋለች። ጋሻውን ምን እንደምትቀጣው እኛንን ምን ነግራት አብራችሁ ትቆያላችሁ። ከታየ ጥሩ አይደለም። እነሱም ይጨርሱ። እስቲ ቀጥሉ እነ ጽዮን። እሺ አንድ ድል አላት እሷ። 1 2 3 4 5 6ኛው ላይ ነው የበተነው። የት ሄደ አንዱ? ስለዚህ ማን አሸነፈ? ኤልያስ። ለኤልያስ ሞቅ ያለ ጭብጨባ። አሁን በልጅነታችን እኛ ስንጫወት የምናደርግ የነበረው የተሸነፈው ያሸነፈውን ይሸከማል፣ አዝሎ ይሄዳል። ስለዚህ ከየት እስከ የት ነው አዝለው የሚሄዱት ይነገራቸዋል። ጋሻው ቴነሽን አዝሎ ይሄዳል። አሁን በጨዋታም ምን ማለት ነው? በጨዋታም እንደገና በመሸካከምም የበለጠውን ድምጽ ትሰጡና አሸናፊ እንመርጣለን። አሁን ጽዮን ነፍሰ ጡር ስለሆነች ሚዜዋ ቅጣቱን ትወጣላታለች ማለት ነው። ማልበል ብርሃኔ እንዳለ ከጨርቆስ ብርሃኔ እንዳለ ከጨርቆስ። ያው እንግዲህ እንደ ሚዜነቷ ግዴታዋን ልትወጣ ነው። ይህን ርቀት አዎ በል እኛ ድሮ ስናዝል እንዲህ ብለን ነው የምንጠብቀው። እግሬን አንሳ ካለዛ አይቆጠርም። እሺ አልደረሱም እዛ ጋር። ለማንኛውም አስተውሏቸው፣ ይበቃል ለተሳትፎ። ጋሻውና ቴነሽ የሰርግ ዕለት መቼም ተዛዘሉ ያለ ነው። ዋው ወደዚህ ወደዚህ እናንተም ጋሻው ይህን እድል በጣም በጉጉት ሲጠብቅ የነበረ ይመስላል። እቤት ድረስ ሁሉ ይዟት የሚሄድ ይመስለኛል እንደዚህ። ለማንኛውም አሸናፊ ስም ስጠራ በጭብጨባችሁ ሞቅታና ቅዝቃዜ ነው ማቀው። ለነ ጽዮን፣ ለነጋሻው። ስለዚህ አሸናፊ እነጋሻው ናቸው። ሽልማቱን ቆየት ብለን እንሰጣለን። እነ ጽዮን ደግሞ ማድነቅ ያለብን ነገር አለ። ሚዜዋ ጓደኛዋ ግዴታዋን ተወጣላታለች። ጽዮን ማድረግ ያልቻለችው ምክንያቱን አውቀናል። ስለዚህ ለነ ጽዮንም ሽልማቱን እንሰጣለን ማለት ነው። ከጌት ፋም ሆቴል ሽልማቶች ቀንሼ ልሸልም ነው። ሽልማቱን የሚሰጡልን ዶክተር መሳይ ወደ መድረክ በጭብጨባ። አቶ ችሮታው ከልካይ ወይም አርቲስት ችሮታው ከልካይ ስጦታው ማበላለጥ ግድ ሊለኝ ነው። ለሁለት ሰው እሁድ በጃዝ ሙዚቃ የታጀበ የሙዚቃ ግብዣ ለነ ጽዮን ነው የሚሆነው። መሸለማቸውን ለማወቅ አብረው ግን ከነሚዜያቸው ነው ከጌት ፋም ጋር እንነጋገራለን። ለ3 ሰው ይሆናል።
እሺ ለነጋሻው ስጦታውን የሚሰጡልን አርቲስት ችሮታው ከልካይ ነው። የአንድ ቀን የስዊት አገልግሎት ከነ ቁርሱ ያገኛሉ ማለት ነው። የመኝታ አገልግሎት ነው። ስቲም አለው፣ ሳሙና አለው፣ ጃኩዚ አለው፣ ዋናን ጨምሮ ዘና በሉ። ጎበዞች የበዓልን ትርጉም ያውቃሉ። ከህይወት ጉዟቸው አረፍ ብለው ከወዳጅ ዘመድ ጋር የበዓልን ደስታ በስኬት ያከብራሉ። ጎበዝ ከጎበዙ ይገባበዛል። በደሌ ስፔሻል መልካም በዓል። የገና አባታችን ወይም አባባ ገና የት ገብቶ ለማን ድንገተኛ ስጦታ እንደሚሰጥ አሁንም አዲስ አበባ የተለያዩ ቦታዎች ላይ እየዞረ ስለሆነ እንከታተል። እንደምናችሁ እንኳን ለገና በዓል አደረሳችሁ። ሰላም ናችሁ ሁላችሁም? የገና በዓል የበለጠ ደግሞ ደስታ እንዲጨምርልን በደሌ ስፔሻል አንድ ሳጥን ቢራ ሸልሜያለሁ። በጣም ደስታ ነው የተሰማኝ። በርኖስም አድርገው ያው ባህላችንም እየጠፋ ስለሆነ ይህን ነገር በማየቴ በጣም ደስ ብሎኛል። በደሌ ስፔሻልም በዚህ አጋጣሚ ይህንን ለበዓል ዝግጅት ስላደረገልን በጣም አመሰግናለሁ። ሰውየው የትኋን መድኃኒት ሊገዛ ሄደና የትኋን መድኃኒት ስጠኝ ይለዋል። የትኋን መድኃኒት ስጠኝ ይለዋል። የትኋን መድኃኒት ይኖራል ሲለው ምን ነው ታሞብህ ነው? ሻለቃ አለማየሁ አምደ ማርያምና መቶ አለቃ ለማስፋውን የምታውቁ ትንሽ ነው። እስቲ ወደ መድረክ ልጋብዛቸውና እዩዋቸው። ወደ መድረክ በነገራችን ላይ ፕሮግራማችንን ያዘጋጀነው ከበደሌ ስፔሻል ፕሪሚየም ቢራ ጋር በመተባበር ነው። ያለነው ደግሞ በጌት ፋም ባለ 4 ኮከብ ሆቴል ውስጥ ነው። አለማ ፋርምስ ብቻ ማለት የምናውቃቸው የመጀመሪያው የዶሮ እርባታ ብቻ ሳይሆን በጣም በርካታ የዶሮ መኖ ማደራጃ ከዛ ደግሞ በባለቤቶቻቸው የተለያዩ ሆቴልና ሬስቶራንቶች የመሳሰሉት አዲስ አበባ ውስጥ ራሱ የራሳቸው ሱፐርማርኬቶች የመሳሰሉ ያሏቸው በጣም ጠንካራ ሰራተኛ ሰዎች ናቸው። ስኬታማ ናቸው። እስቲ በተራ የሚመለከተንን ተመልካች መጀመሪያ እንኳን አደረሳችሁ በሉልን። እንኳን ለገና በዓል በሰላም አደረሳችሁ። የሰላም የደስታ ይሁንላችሁ። እሺ መቶ አለቃ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በዓሉ የሰላም የደስታ የፍቅር እንዲሆንላችሁ እመኛለሁኝ። አመሰግናለሁ። እሺ የመጀመሪያ ጥያቄ የሚሆነው ኢትዮጵያውያን አብረው ይበላሉ እንጂ አብረው አይሰሩም የሚል ልማዳዊ አባባል አለ። ያ እውነት ነው እንዳንል እንግዲህ እነሱ አብረው እየሰሩ ነው ያሉት። ስለዚህ እንዴት ነው እስቲ ለሁለት ሆኖ መስራት? እኛ ኢትዮጵያውያን በዚህ መጠራት የለብንም። ለሁለቱም ሳይሆን ብዙ ሆነን ስንሰራ የኖር
በፍቅር በደስታ አብረን የምንሰራ ነው። እንዲህ የሚባለው አባባል አፍራሽ ነው። በርካታ ኢትዮጵያውያን በአሁኑ ጊዜ አክሲዮን አቋቁመው በጣም ትልልቅ ስራዎች እየሰሩ መሆኑ ግልጽ ነው። ስለዚህ እንዴት አብሮ መስራት አይቻልም ማለት ይቻላል። ይሄንን አባባል እኛ ማፍረስ አለብን። መቶ አለቃም እስቲ አጠር አድርገው እንደዚሁ። እሺ እኔም የሻለቃን ሀሳብ ጋራለሁ። እኛ ኢትዮጵያውያን ጠላትን አብረን ስንዋጋ ድንበራችንን አብረን ስንከላከል ነፃነታችንን አብረን ስናስጠብቅ የኖርን ህዝቦች ነን። በሀገራችን እንዲያውም ብዙ ሀገር እድሉን አግኝቼ ለማየት እንደሞከርኩት ሌሎች ሀገሮች ቤታቸው ዘግተው ጎረቤት ለጎረቤት እንኳን የማይተዋወቅበት ሀገሮች ብዙ ናቸው። እኛ ኢትዮጵያውያን ግን ማህበር አለን፣ በማህበር አብረን እንበላለን፣ ተስካር አለን፣ እቁብ አለን፣ ደቦ አለን። እነኚህ ሁሉ የጋራ እሴቶቻችን ሀብቶቻችን ናቸው። አብሮ እኛን የሚያዋቅሩ አብሮ ለክፉ እንደደጉ የሚያሰልፉ ስለሆነ እኔም ኢትዮጵያውያን አብሮ መስራት አይችሉም የሚባለውን አፍራሽ አነጋገር ነው ብዬ እቀበለዋለሁ። እርሶ ሻለቃ ነዎት፣ እርሶ ደግሞ መቶ አለቃ ነዎት። አሁን ወታደር ቤት ቢሆን ኖሮ መቶ አለቃው ለሻለቃው እየታዘዘ ነው የሚኖረው። ስለዚህ አሁን ለሁለት ስትሰሩ ለሻለቃ ነው ይሄ ጥያቄ፣ የሚሰማዎት ያዛዥነት ባህሪ አለ ወይ? ወታደር ምንጊዜም ወታደር ነው። በእዝ ሰንሰለት ውስጥ የሚኖር ነው። የእዝ ሰንሰለቱ አንዱን የበታች አንዱን የበላይ አርጎ ለማቆየት ሳይሆን የሀገሪቷን ዳር ድንበር ለመጠበቅ በግድ የእዝ ሰንሰለት መኖር አለበት። አሁን ሁለታችንም ጀነራል ማናጀሮች ነን። እኔ ያንዱ ክፍል እሱ ያንዱ ክፍል እኩል ደረጃ ላይ ነን። ስለዚህ አሁን የእዝ ሰንሰለቱ በዚህኛው ስራ ላይ የለም። የእዝ ሰንሰለቱ የስራ ባህሪን ብቻ የተከተለ ነው። እሺ መቶ አለቃስ እንዴት ነው ያ የወታደራዊ እዝ ሰንሰለቱን እያስታወሱ የመታዘዝ ሻለቃ ስለሆኑ እሳቸው መታዘዝን ብቻ ወደ ጭንቅላቶት የሚመጣበት ጊዜ አለ? በእውነቱ እኔና ሻለቃ ለማየው 33 አመት ነው አብረን በኢትዮጵያ በቀድሞ ኢትዮጵያ አየር ኃይል ውስጥም አንድ ክፍል እሱ የቅርብ አለቃ የሆነው እኔ ደግሞ እሱ በታች ሆኜ አብረን ሰርተናል። ጓደኛሞች ሆነን በጣም ከዛ ጊዜ ጀምሮ የባህሪ የአንድ አይነት ባህሪ ስለነበረን ሁለታችንም መቼም ራሳችን ማለት አይሁን እንጂ በወቅቱም አብረን ጠንካራ ሰራተኞች ሆነን እንሰራ ስለነበረ አብረን በባህሪ አብረን ሰርተን እስካሁን እዚህ ደረጃ ደርሰናል። እሱም እኔን መቶ አለቃ ነው እስከዛሬ የምለኝ፣ እኔም ሻለቃ ነው የምለው። በታላቅነቱ አከብረዋለሁ። አብረን በመስራታችን ደግሞ በስራ እንከራከራለን፣ ሐሳብን ለሐሳብ እንለዋወጣለን። ምናደርገው ለሁለታችን ጥቅም ስለሆነ ሁለት ሰዎች ጀምረን የዛሬ 25 አመት ዛሬ ወደ 500 ሰራተኛ ጋር ደርሰናል። ይህ ምንድነው? አብረን በመስራት በመተሳሰብ በመቻቻል የደረስንበት ሁኔታ ነው እንጂ በመናናቅ በጥላቻ በተለያዩ ብዙ ነገሮች አሉ። መቼም ሰው አብሮ ሲሰራ ቤተሰብ ይኖራል፣ ልጆችም ይደርሳሉ፣ ብዙ ነገሮች አሉ። እሱን ሁሉ አሸንፈን አሁንም ለሌላ 25 አመት እየተሟሟቅን ነው። በነገራችን ላይ 25 አመት ሲሉ መገመት ልችሉ ይሆናል።
ሁለቱ ወታደራዊ መኮንኖች የደርግ ስርዓት ተገርስሶ የኢህአዴግ ስርዓት ሲጀምር ከተበተነው ወታደራዊ ማለትም ከተበተነው ሰራዊት አባላት ውስጥ የነበሩ ናቸው። ስለዚህ እንደገና ሀ ብለው ተነስተው በብድር በተገኙ 1000 ጫጩቶች የዶሮ እርባታ ጀምረው ነው እዚህ ደረጃ የደረሱት። ዝርዝር ታሪካቸውን በቅርብ ከሚወጣው 5 ገጾች የተሰኘ የራሴ ስራ ማለት ነው ከ7 ዓመት በላይ የፈጀብኝ መጽሐፍ ነው። ምክንያቱም ማጣራት ነበረብኝ እዛ ጋር መመሰክርላቸውን ሰዎች። ከዛ በኋላ ነው እንግዲህ በጣም በመቶ ሚሊዮኖች የሚቆጠር ሀብት አፍርተው ዛሬ ስኬታማ የአንትረፕረነርስ በመሆናቸው ነው እዚህ ጋር የጋበዝኳቸው። እስቲ የስኬታችሁ ሚስጥር ብላችሁ ባንድ አረፍተ ነገር የምትገልጹት ምንድነው? እኛ ዲግሪያችንንም ጥለን ሁለመነታውን ጥለን ወደ ጉልበት ስራ ነው የገባነው። ከጉልበት ስራ ጭቃ አብኩቶ መለጠፍ፣ ጉድጓድ ቆፍሮ ውሃ ማውጣት፣ ዶሮዎች መቀለብ፣ ከዶሮዎች ጋር ማደር፣ ከነኚህና ከነኚህ መሳሰለው ከታች ነው የጀመርነው። ከታች ጀምረን ነው እንደገና አሁን ላይ የወጣነው። የስኬታችን ምንጭ ስራችንን አክብረን መስራት ነው ዋናው። የመኝታ ጊዜያችን የመስሪያ ጊዜያችን የተመጠነ በተለይ የመኝታ ጊዜያችን አንሶ የመስሪያ ጊዜያችን መብዛት አለበት። በዚህ ሰው ወዳሰበበት ወዳለመበት በጽናት ካሰበ ይደርሳል። ሁለት አማራጭ ነው ከፊታችን ያለው፣ መነሳት ወይ መውደቅ፣ ወይ መተው ወይም ያንን ነገር መቀጠል እስከ ግቡ ድረስ መቀጠል። ለዚህ በእልህ በጽናት አንድ ሰው ከቀጠለ አንድ ነገር ያሳካዋል የሚል እምነት አለን። እሺ፣ የአለማ ደብረዘይት የሚገኘው የአለማ ፋርምስ እንዲሁም የሌሎች እህት ድርጅቶች ለምሳሌ ቶሚ ኢንተርናሽናል ሆቴል፣ ፋርሚ ሆቴል እና ሱፐርማርኬት፣ የቶሚ ባርና ሬስቶራንት፣ በአዲስ አበባም እንደዚሁ የአለማ ፋርምስ ሱፐርማርኬት የመሳሰሉ የዶሮ መኖ ማቀነባበሪያ፣ የዶሮ እርባታዎች፣ በጣም በርካታ ድርጅቶች ያሏቸው ጥንዶች ናቸው። የተሳካላቸው ጥንዶች እዚህ ጋር ለመድረስ ብዙ ነገሮችን ያሳለፉ አጋሮች ናቸው። በአክብሮት ወደ መጡበት እንሸኛቸው። ጎበዞች የበዓልን ትርጉም ያውቃሉ። ከህይወት ጉዟቸው አረፍ ብለው ከወዳጅ ዘመድ ጋር የበዓልን ደስታ በስኬት ያከብራሉ። ጎበዝ ከጎበዙ ይገባበዛል። በደሌ ስፔሻል። መልካም በዓል። የገና አባታችን አሁንም እየተዘዋወረ ነው። በደሌ ስፔሻል ፕሪሚየም ቢራ ስፖንሰር ያደረገው ይህ ዝግጅት በገበያኑ ቢዝነስ ፕሮሞሽን እና ኮሚኒኬሽንስ ተዘጋጅቶ የቀረበ ነው። የምትከታተሉት የናሁ ቴሌቪዥንን ነው። እስከ 10 ሰዓት ድረስ በምርጫና በፍላጎት ከኛ ጋር እንደምትቆዩ እምነታችን ነው። አብረን እንቆይ። እዚህ ያላችሁ እንግዶቻችን እንግዲህ ዘና እያላችሁ የበደሌ ስፔሻል ፕሪሚየም ቢራን እየተጋበዛችሁ እስከ 10 ሰዓት ድረስ አብረን እንቆያለን። ላዶልቼ ቪታ ካፌና ሬስቶራንት ያቀረበውንም መክሰስ እባካችሁ ተቃመሱ። ከቢራውም ጎንጨት እያላችሁ እስከ 10 ሰዓት ዘና በሉ።
አምስቱ ገጾች የ25 ስኬታማ አንትረፕረነሮችና የሥራ መሪዎች አጫጭር አነቃቂ ታሪኮች። አምስቱ ገጾች ሻይ ጠጥተው እስኪነሱ አንድ ታሪክ አንብበው ይጨርሳሉ። አምስቱ ገጾች አርአያዎቻችንን የምናደንቅበት ከሕይወታቸው የምንማርበት። አምስቱ ገጾች የስኬትን ምስጢር ገልጠው ያንብቡ። ለየት ባለ አጻጻፍ ሰለሞን ሹምያ አዘጋጅቶታል። አምስቱ ገጾች በቅርብ ቀን ገበያ ላይ ይውላል። ስፔሻል በደሌ ቢራ ተሸልማል። ሸልሚያል። ሰርፕራይዝ አድርጋችሁኛል። ተሳክቶላችኋል። እንግዲህ እንኳን አደረሳችሁ ለማለት ፈልጋለሁ። ለበዓል ሁላችሁ በበደሌ ስፔሻል እየተዝናናችሁ ቀሪዎቹንም ጊዜ ከኛ ጋር እንድትቆዩ እንመኛለን። በየቤታችሁ ሆናችሁ ይህን ፕሮግራም ለምትከታተሉም ተመልካቾቻችን እስከ 10 ሰዓት ድረስ የትም እንዳትሄዱ። እስከ መጨረሻዋ ደቂቃ ሰርፕራይዝ ጊፍት ወይም የድንገቴ ስጦታም አለን። እዚህ ለተገኙ እንግዶቻችን ምንድነው የምንሰጣቸው? አብራችሁን ቆዩና ትከታተላላችሁ። ባልና ሚስት የሚስት እናት ሞቱና ለቀብር ሄዱ ማለት ነው። ከዛ አስከሬናቸው በሳጥን ሆኖ ሰው ሁሉ እየመጣ ይሰናበታል። ባለመስታወት ያስከሬን ሳጥን ውስጥ ማለት ነው። ከዛ ባልና ሚስት ተራቸው ደረሰና ሄዱ። ከዛ ባል እንደዚህ ፊት ለፊት አያቸውና ወይኔ እናቴ ወይኔ እናቴ ወይኔ እናቴ እያለ ማልቀስ ጀመረ። ከዛ ሚስት አናደዳትና ዞር ብላ ከመቼ ወዲህ ነው ደግሞ የኔን እናት እናቴ ብለህ የምታለቅሰው? በህይወት እያለች መች ትወዳት ነበረና ነው እዚህ የምታስመስለው ብላ በጣም ተናዳ ቋ ታረጋለች። ከዛ ሃይ ሲንቀሳቀሱ ያየኋቸው መስሎኝ ነው አላት። ስጦታ ልሰጥ ነው። የጌት ፋምን ሽልማት ልጨርስ እስቲ። አሁን ሳውና፣ ስቲም፣ ጃኩዚ ለመጠቀም የሚያስችልና ባለ ሁለት ሰው ሆኖ መዋኘት የሚችልበት የስጦታ ካርድ ነው የሚሆነው ለአንድ ቀን ማለት ነው። ከዛ በተጨማሪ ደግሞ ሳውና፣ ስቲም፣ ጃኩዚ ሁለት ነው ማለት ነው። ሳውና፣ ስቲም፣ ጃኩዚ ለሁለት ሰው አንዳንድ ካርድ ሰጣለሁ ማለት ነው። ሁለት ሆኖ የሚጠቀሙበት። ይሄኛው ደግሞ መዋኛ ብቻ አንዳንድ ካርድ። እስቲ ነይ አንዷን አንሺ ከነዚህ መሃል ዝም ብሎ ድንገት 3 ቁጥር ከዛ 20ኛው 23 ቁጥር 23 ቁጥር አርቲስት ዘላለም መኩሪያ ወደዚህ አጨብጭቡለት። አርቲስት ዘላለም መኩሪያ ለሁለቱም ስጦታውን ያበረክትላቸዋል። በጭብጨባ እናጅባቸው። የየራሳቸውን ሰው ይዘው መጥተው ዘና ይላሉ ማለት ነው። በጌት ፋም ሆቴል አገልግሎት። መልካም እድል። እችን አንዷን መጀመሪያ ለተነሳው ነው የምሰጠው። እስቲ አንቺ ደግሞ ከነዚህ ዝም ብሎ በተንተን ያለ ነው።
ደስ ያለሽ መደዳውን መጡ 2 ቁጥር 2 ቁጥር 2 ቁጥር ወደዚህ ይህን ደግሞ የሚሰጡልን አቶ ቤተ ኢየሱስ ያሬድ ወደ መድረክ አቶ ቤተ ኢየሱስ መምህር የፈረንሳይኛ ማስተማሪ አሁን ደግሞ በናሁ ቴሌቪዥን የፈረንሳይኛ ፕሮግራም እያዘጋጁ ያሉ ናቸው እናመሰግናለን ወደ መጣችሁ አሁን ደግሞ አንድ ሰው አሁንም ቁጥር አንሱ እስቲ ነይ ከነዚህ መሃል አንሺ 1 2 3 ተባረዋል አንዱን አንሺ አሁን ሞቅ ያለው በርካታ ስጦታ የሚያሰጠው 9 ቁጥር ነው 9 ቁጥር ነው 9 አቶ ኢየሱስ አቶ ዛፉ ኢየሱስ ወርቅ ዛፉ ደርሷቸዋል ለ20 ሰው ነው የምሰጠው ለ20 ሰው ነው የምሰጠው ከ9 አንድ ዘልዬ አንድ ያልኩ እየጠራው ሄዳለሁ ማለት ነው ስለዚህ 9 አንድ ብያለሁ ስሳሳት ያዙኝ 11 እየተዘጋጃችሁ 13 16 ነው 15 አይደል 15 17 19 ይሄንን ሽልማት የሚሰጡልን አቶ ፍቅሬ ረታ ወደ መድረክ ይሄኛውን ሽልማት ከመስጠታችን በፊት እስኪዘጋጅ ቀደም ውድድር አወዳድረናል መልክን የመግለጽ ስለዚህ የመጀመሪያ ተወዳዳሪዎች አንዴ ይውጡ የገለጻችሁ አራታችሁ የገለጻችሁ ውጡ በጭብጨባችሁ ሞቀታና መቀዝቀዝ ነው የምናየው እናንተም ማጨብጨብ ትችላላችሁ ሳሮን የምትሉ ጌታቸው የምትሉ መሐመድ የምትሉ አሁን በመሐመድና በሳሮን መካከል ደግሞ ላረግ ነው ግራ ስለገባ እስቲ ሳሮን የምትሉ መሐመድ የምትሉ ሳሮን አሸናፊ ሆናለች ሁለታችሁ ወደ መጣችሁበት መጀመሪያ ለሳሮን ስጦታውን አቶ ፍቅሬ ረታ ያበረክቱልናል በነገራችን ላይ ስጦታው ከነ ሳጥኑ ከነ ጠርሙሱ ቤቷ ይዛ የምትሄደው ነው የበዓል እንግዶች ማዝናኛ ነው በደሌ ስፔሻል ፕሪሚየም ቢራ ነው ያበረከተላት አሁን ሌላው እንዳለ እዚህ ጋር ደርድሩት 20 ሳጥን ቶሎ እናንተ በየቤታችሁ ሆናችሁ እየተመለከታችሁን ያላችሁ ተመልካቾቻችንም በድጋሚ እንኳን ለገና በዓል አደረሳችሁ ብለናል የገናን በዓል በበደሌ ስፔሻል ዘና እንደምትሉ እምነታችን ነው ጋብዘናችኋል በደሌ ስፔሻል ፕሪሚየም ቢራ በጌት ፋም ሆቴል ያዘጋጀውን የበዓል ልዩ ዝግጅት ነው እየተከታተላችሁ ያላችሁት የፕሮግራሙ አዘጋጅ ገበያኑ ቢዝነስ ፕሮሞሽን እና ኮሚዩኒኬሽንስ ሲሆን እየቀረበ ያለው ደግሞ በናሁ ቴሌቪዥን ላይ ነው መልካም በዓል ይሄ ለበደሌ ስፔሻል ነው እስቲ ለባለ ዕድሎች ደግሞ አንዳንድ ጠርሙስ አንሱ እስቲ አንዳንድ ጠርሙስ ያዙ እና ቺርስ ላባብላችሁ ነው አንድ ጊዜ ለበደሌ ስፔሻል ፕሪሚየም ቢራ ቢራችንን አነሳን ቢራችሁን ይዛችሁ ወደ የቤታችሁ ጎበዞች የበዓልን ትርጉም ያውቃሉ ከህይወት ጉዟቸው አረፍ ብለው ከወዳጅ ዘመድ ጋር የበዓልን ደስታ በስኬት ያከብራሉ ጎበዝ ከጎበዙ ይገባበዛል በደሌ ስፔሻል መልካም በዓል
waga bada babaji algar guya yala tagoji darare garbu darare agagare ali dabar ya shama bada babaji algar guya yala tagoji ya تاريخها وبوتا تجراي 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 أنت شوي للين كبري زرعان تركبوها كرتاش بتعصو ما استطاعكي نبات لك كمعصو منو صاري تعسي درسل فشل لني مارتش شلو شلو ሲበቃው ላይ መለስ በቀላሉ ሰው መቻል መተው እንጂ ከሰው ያለው እዚህም ያላችሁ በየቤታችሁ ሆናችሁ እየተከታተላችሁን ያላችሁ የፕሮግራማችን ታዳሚዎች ይህ የገና በዓል ልዩ ዝግጅት ነው። አዘጋጁ ገበያኖ ቢዝነስ ፕሮሞሽን እና ኮሚኒኬሽንስ ነው። የፕላቲኒየም ስፖንሰር በደሌ ስፔሻል ቢራ ነው እንደዚህ ደመቅ ያደረገልን። ከኛ ጋር እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም በዓል፣ መልካም መዝናናት ይሁንላችሁ በያላችሁበት። በዚህ ጭፈራ ተሰናበትናችሁ። ሌሎች ግን ያልጠቀስናችሁ ብሔር ብሔረሰቦች የዚህ ጨዋታችሁን ያላሳየ ነው 80 በላይ የሆኑትን ማሳየት ስለማንችል ነው ይቅርታ እንጠይቃለን። በዚህኛው ሙዚቃ ተሰናበትን። ግራ ገባው ቤቱ በማን እንደሚጠራን በማን እንደሚጠራ አንቺ እጅ ሰፊ ነው ያለም ይጎልሽ አንቺ እጅ ሰፊ ነው ያለም ይጎልሽ ለኔ እንጀራን ወግያ ጋገርሽን
ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን በኢየሩሳሌም ትንቢት ተናግረው ደስታችን ነቢያት ይወርዳል ይወለዳል በለው ደስታችን ተስፋ ስለሰጠው ለአዳም ለቀጠሮ ደስታችን አብን ልጁን ላከ ቃሉን አክብሮ